ከልጅነቴ ጀምሬ ከ6 አመት ጀምሬ ሰራ ነበርና አባቴ ሁሌ ይለኛል አንቺ ማለት የዓለም አስቀያሚ አንቺ ማለት የዓለም ክፉ ሁሌ ስተት ነሽ ይለኛል እንደዛም ሆኖ ደሞስ በ7 አመቴ ተደፍሬ ነበር ኦኬ አባቴ ስለማይወደኝ ነው ይሄ ነገር የመጣብኝ ብዬ አስብ ነበር ስርበኝ ራሴ ገዛ ቤተሰብ በር ይዘጉብኛል ጎረቤትም ያባርሩልኛል አባቴ ሁሌ ይሰድበኛል ሲገርፈኝ ሰውነቴ ስጋ ካልወጣ ደም ካላየ አይተወኝም ዘመድ ጋር ሲሄድ አይፈልጉኝም ትሻቻለሽ ይሉኛል ትምርት ቤት ሲሄድ ከክላስ ትውጣልኝ ይሉኛል ግራ ገባኝ እንደዛም ሆኜ በ10 አመቴ ድጋሜ ስደፈር በቃ እግዚአብሔር ሆይ እባክህ ወይ ውሰደኝ ወይ አኑረኝ ግን አንድ ቀን ብቻ ደና ምግብ በልቼ ደና ልብስ ለብሼ እንድሞት ብቻ አድርገኝ እንዲየራበኝና እንዲየበረደኝ እንዳትወስደኝ እለዋለሁ ሁሌ እግዚአብሔርና ከዛ ለ15 ቀን ወደኩት ስላመመኝ መነሳት አቃተኝ ከወገብ በታች ሰውነቴ ሁሉ ነገር አልንቀሳቀሳለኝ ቤተሰቦቼ መጋዘን ውስጥ ወስዶ ጣሉኝና እግዚአብሔር በውሻ 15 ቀን ቀለበኝ አንዳንድ ሰዎችን አሳነጥላለሁ እኔ ነገ ትልቅ ቦታ ደርሼ ብዙ ሰዎችን እኔ ካለሁበት እንዳይሆኑ አወጣለሁ ብዬሳስብ አንቺ እኮ ርኩስ ነሽ ስጀምር ምን ብለሽ ነው የምታወሪ ረክሰሻል እኮ ተደፍረሻል እኮ ሰው ጣልቶሽ እኮ ውሻ መግቦሻል አንቺ እኮ ሰው አይደለሽም አቅም የለሽም አፍሽን ዝም ብለሽ ዘግተሽ ቁጭ ብለሽ እስክትሞጂ ጠብቂ ይለኛል ውስጤ ዛሬ ከራሴ ራሴን ምቅርብ ይያለው ሰውን ምቅርብ ይያለው አቃጥይዋለሁ ኮምባሃራ ፈገግስልና ስጮ ብቻ ነው የምታዩኝ ዛሬ በጣም ነው ደስ ያለኝና በህይወቴ መታቀፍን አላቀም እኔ ብዙ ጊዜ ሰው አቅፈኝምና ተነስቶ መጥቶ ሲያቅፉኝ ለካ የኔ ሰውነትም ለካ ይታቀፋል እንደ ብይዋለሁ እውነት I love you.